ሰላም እንዴት ናችሁ? እኔ ፌቨን እባላለሁኝ። ኪሮሽ እሰራለሁ፣ ኪሮሽ አስተምራለሁ። ዛሬ ይዤላችሁ የመጣሁት ደግሞ እንዴት ተደርጎ እንደዚህ አይነት ኮፍያ በኪሮሽ እንደሚሰራ ቀላል በሆነና ለጀማሪዎችም ደግሞ አመቺ የሆነ አሰራር ነው ይዤላችሁ የመጣሁት ማለት ነው። በዚህ አጋጣሚ ላይክ እና ሰብስክራይብ ስላደረጋችሁልኝ በጣም አመሰግናለሁ። ዛሬ የሚያስፈልጋችሁ ነገር ይሄንን ለመስራት ክር እኔ የመረጥኩትኝ ይሄኛውን ክር ነው። 2 ክር ቀላቅዬ ነው የምሰራው። ነገር ግን እናንተ ከፈለጋችሁ በአንድ ክር መስራት ትችላላችሁ። ወፍራም ክርም ማድረግ ትችላላችሁ። ከዚህ የቀጠነም ማድረግ ትችላላችሁ ማለት ነው። ሌላው ደግሞ የሚያስፈልጋችሁ ነገር ኪሮሽ ነው። እኔ የምሰራው ዛሬ በዚህኛው 5 mm በሚለው ነው ማለት ነው። ከዛ ውጪ ደግሞ እንደ ማንኛውም ጊዜ ያው መቀስ ያስፈልጋቸዋል ማለት ነው። አሁን እንጀምራለን። እሺ አሁን እንጀምራለን። ልክ እንደ ማንኛውም ጊዜ እንደምናደርገው ሁሌ ኪሮሽ ስንሰራ በመጀመሪያ በጣታችን እንደዚህ እናሳልፍና ኤክስ እንሰራለን። ከዚያ በኋላ እቺ አጭሯን ገመድ በመሃል ላይ እናወጣታለን ማለት ነው እንደዚህ። ከዚያ እንደዛ ስታደርጉ እንደዚህ አይነት ቀለበት ትሰጣችኋለች። ከዚያ በዛች ቀለበት ውስጥ ኪሮሻችሁን ታስገቡና ጠበብ ታደርጉታላችሁ። ግን በጣም አትሰሩት፣ ላላ አድርጋችሁ እንደዚህ። ከዚያም በኋላ 1 2 3 ሰንሰለት እንሰራለን። 3 ሰንሰለት ስትሰሩ እንደዚህ ይሆናል። አያችሁት? ከዚያ በዚች በሶስቷ ሰንሰለት የመጀመሪያዋ ላይ እቺ የመጀመሪያዋ ቀዳዳ ላይ ይሄንን አስገባለሁ ኪሮሼን። ከዚያም ይሄኛውን በዛ ውስጥ አወጣዋለሁ። አያችሁት? በዚህ ውስጥ ማለት ነው። ካወጣሁትም በኋላ ይሄን ራሱ ነው እዚህ ውስጥ መልሼ ያስገባለሁ። ከዚያም መሃሉ ላይ እንደዚህ ላድርገው እንዲታያችሁ። መሃሉ ላይ አይታችሁት ከሆነ እንደዚህ አይነት ቀዳዳ ይኖራል። ግን ለዩት። አሁን በገባችሁበት ጋር ሳይሆን በመሃሉ ላይ ነው አሁን የምትሰሩት። ወይም እንደገና ላድርግላችሁ እንዲታያችሁ። አሁን በኋላ ላይ እቺኛዋ ስለምታሳስት ማለት ነው። አሁን እዚህ ውስጥ ነው የምንገባው። እዚህ ውስጥ ማለት ነው። በመጀመሪያ እዚህ ውስጥ ከዚያ እቺን እናወጣለን። በኋላ ግን እቺን እዚህ ውስጥ ካስገባው በኋላ ተመልሼ ስገባ የምገባው እዚህኛው ውስጥ ሳይሆን ከዚያ ቀጥሎ ባለችው ውስጥ ማለት ነው። በሁለቱ መሃል በዚች ጋር አያችሁት? አሁን ይታያል ትንሽ። በዚች ጋር ነው የማስገባው ማለት ነው፣ መሃሏ ላይ። ከዚያ በዛች ቀዳዳ ውስጥ ያቺ ቀለበታችን ናት። በዚያች ቀዳዳ ውስጥ 10 አወጣለሁኝ እንደዚህ። አሁንም 1 ታስገቡና ይሄኛውን ክራችሁን ታወጡትና ከዛ ይሄኛውን በሁለቱም መሃል እንደዚህ ማለት ነው። ተመሳሳይ ነገር 10 ጊዜ እናደርጋለን ማለት ነው። አሁን 2 ሰርተናል። 3ኛ 4ኛ 5 6 7 8 9 10 ይሆናል ማለት ነው። አሁን 10 ደርሳቸዋል። አያችሁት? አሁን ይሄኛውን ሸምቀቅ ታደርጉታላችሁ። ይሄ እንዲዘጋ ማለት ነው። መሃሉ ላይ ክፍተት ያለው እንደዛ ስታደርጉት እቺ ትዘጋለች። ከዚያም በኋላ ተገለብጡትና እዛው ጋር መጀመሪያ የጀመርንባት አለች አይደል? እቺኛዋ መጀመሪያ የጀመርንባት እቺ ማለት ናት። እቺ ኦኬ፣ ትታያችኋለች አይደል?
በእሷና በዚህኛው መካከል እናስገባለን ክራችንን። እንደዚህ አያችሁ፣ አስገባና በሁለቱ ከዛ ይሄኛውን አወጣለሁ፣ ከዛ ይሄን አስገባለሁ ማለት ነው። አሁን ይሄ ሁለተኛ ዙራችንን ጀመርን ማለት ነው። አሁን እዛች ጋር ከደረሳችሁ በኋላ እኔ ስለለመድኩትኝ ምልክት አላረግም፣ ግን ለእናንተ አዲስ ስለሆነ ዙሪያ ደርሳችሁ ስትመለሱ እንዳይጠፋባችሁ ይሄ ከሌላችሁ በክር ምልክት ማድረግ ትችላላችሁ። ክር ነገር ለየት ያለ ክር እንደዚህ አድርጋችሁ ምልክትም ማድረግ ትችላላችሁ እንዲመቻችሁ ማለት ነው። ከዚያ በኋላ ቀጥሎ ያለው ላይ መስራት እንጀምራለን ማለት ነው። አሁን እዚህኛው ውስጥ 2 ጊዜ ነው የማስገባው። አንድ አያችሁት፣ በሁለቱ መካከል ማለት ነው። ታመጡትና እንደዚህ ከዚያ እዛው ጋር ትደግማላችሁ ማለት ነው። ሁለተኛ አሁን እንደዚህ ስታደርጉ እያሰፋችሁት ነው የምትሄዱት እንደማለት ነው። ቀጣዩም ጋር እንደዛው አንድ ሁለተኛ እንደዚህ። ከዚህ አሁን ዙሪያ እስክትደርሱ ድረስ ተመሳሳይ ነገር ነው የምታደርጉት ማለት ነው። ኦኬ ሶ አሁን ዙሪያ ደርሳችኋል። ከዛ ይችን ታወጣታላችሁ ምልክታችሁን ታወጧትና ከዛ እዚህኛው ጋር ባለ አንድ ታስገባላችሁ እንደዚህ ማለት ነው። ኦኬ ከዛ እዚህ ጋር አሁን ምልክት ታደርጋላችሁ። ሶሪ 2 ጊዜ ያደረኩት ባለ አንድ ታስገቡና እንደዚህ ከዛ እዚህ ጋር ምልክት ታደርጋላችሁ። አሁንም ዙሪያ ደርሳችሁ ስትመጡ እንድታውቁት። ከዚህ በኋላ ግን 2 ሳይሆን የምናደርገው አንድ ከዛ ባለ 2 አንድ ባለ 2 አንድ ባለ 2 እያልን ዙሪያ እንመጣለን ማለት ነው። አሁን እዚህ ጋር ባለ 2 አስገባለሁ 2 ጊዜ። ከዛ ቀጥሎ ያለው ጋር 1 ጊዜ ብቻ፣ ቀጥሎ ያለው ጋር 2 ጊዜ። እንደዚህ ያረጋችሁ እዚህ ጋር እንገናኝ ማለት ነው።
ኦኬ አሁን ዙሪያ ደርሳችኋል። አይታችሁት ከሆነ እየሰፋ ነው እየሄደ ያለው። ከዛ እቺን ምልክታችሁን አሁን ታወጣትና ከዛ እዚህኛው ጋር አንድ አስገቡ። እዚህ ጋር ባለ አንድ ስላደረግን ወይም እዚህ ጋር ባለ ሁለት ማድረግ እንችላለን። ሁለት ዙሪያ ስለሆነ ማለት ነው። ከዛ ምልክታችሁን እዛው ጋር አሁንም ማስገባት። በኋላ ተመልሰን ስትመጣ ምልክታችን ናት ማለት ነው። ስንመጣ አሁን ሁለት አንድ ነበር ያደረግነው። አሁን ደግሞ ባለ አንድ ሁለት ጊዜ እናደርግና አንድ ከዚያ ሁለት ማለት ነው። አንድ ሁለት እዛው ጋር ከዚያ እዚህ ጋር አንድ ባለ ሁለት አንድ ባለ ሁለት ማለት ነው። አሁን አንድ አሁንም ከዚያ እዚህ ውስጥ ሁለት ጊዜ እንደዚህ ያደረጋችሁ እዚህ ድረስ እንገናኝ ማለት ነው። አሁን ዙሪያ ደርሰናል። እቺን እናወጣለን። ከዚያ እዛች ጋር ያወጣሁበት ጋር ሁለት ማለት ነው። ምክንያቱም አንድ ስለሰራው ከዚያ እዛች ጋር ሁለቴ ካስገባችሁ በኋላ እንደገና ለምልክት እንድትሆናችሁ እንደዚህ ታስቀምጣላችሁ ማለት ነው። አሁን ደግሞ 3 ባለ 1 እና 1 ባለ 2 ነው የምንሰራው ማለት ነው። አሁን 1 2 3 ባለ 1 ከዛ ባለ 2 እሺ 1 2 ሶስተኛውም ጋር ባለ 1
ታረጉና ከዚያ እዚህ ጋር 2 ጊዜ ማለት ነው 1 2 ከዚያ እዚህ ጋር 1 አሁንም 1 ጊዜ አሁንም 1 ጊዜ ከዚያ እዚህ ውስጥ ባለ 2 እንደዚህ ያረጋችሁ አሁንም ተመሳሳይ ነገር እዚህ ጋር እንገናኛለን ማለት ነው። እሺ አሁን ዙሪያ ደርሰን መተናል። አሁን እያሰፋን ነው የምንሄደው። እዚህ ጋር ባለ አንድ ነው ያስገባሁት። አሁንም እዚህ ጋር ባለ አንድ አስገባና እቺን ምልክቷን መልሼ እዛው ጋር አረጋታለሁ ማለት ነው። እሺ እዛ አንድ እዚህ ውስጥ ባለ 2 ከዚህ 3 አሁን ደግሞ አራተኛ ዙር ላይ ያለ ነው። አሁን ባለ 4 አስገባና ከዛ 2 ጊዜ ያ ማለት ምንድነው? 1 ይሆንና ከዛ እዚህኛው ጋር 2 ማለት ነው። አሁን ላሳያችሁ። 1 እዚህ ጋርም 1 እዚህ ጋርም 1 አሁንም 1 አስገባና ከዛ እዚህኛው ውስጥ 2 ማለት ነው። ባለ አንድ ከዛ ባለ 2 4 ጊዜ ባለ 1 ታስገቡና ከዛ ባለ 2 ማለት ነው። እሺ አሁንም ዞረን እዚህ ጋር እንገናኛለን ማለት ነው።
ኦኬ አሁን ዙሪያ ደርሰን መተናል። አራተኛ ዙሪያችንን አሁን ያወጣሁባት ጋር ሁለት አረጋለሁ ማለት ነው። ምክንያቱም 1 2 3 4 ከዚህች ውስጥ ባለ ሁለት አረጋለሁ እንደዚህ። ከዚያ ምልክቴን እንደገና አስገባለሁ። ከዚህ በኋላ ግን እኔ አሁን ይሄኛውን ኮፍያ የሰራሁበት አሰራር እንዴት ነው? እዚህ ድረስ ባለ አንድ አረኩትና ከዚህ በኋላ ያለውን ግን እያጠፍኩ ነው የሰራሁት። እያጠፍኩ ማለት እንዴት ነው? ይሄኛውን እንደዚህ አጥፋውና ከዛ እዚህ ውስጥ አስገባለሁ፣ አወጣለሁ። ከዛ ሁለት ውስጥ አስገባለሁ። ከዚያም ደግሞ ይሄንን ሁለት ውስጥ አስገባለሁ ማለት ነው። ከዛ እንደዛ እያረኩኝ ባለ አንድ 5 ጊዜ ይሄድና 5ኛው ጋር ስደርስ ሁለት አወጣለሁ ማለት ነው። ምክንያቱም አሁንም ገና እያሰፋ ነው ስለሆነ አሁንም እንደዚያው አጥፍና እዚህ ውስጥ አስገባለሁ። ከዚያም ባለ ሁለት ውስጥ እንደዚህ ከዚያም እንደዚህ ማለት ነው። ይሄ ምንድነው? በዚህኛው ከቀጠልኩኝ ብዙ ጊዜ ይፈጃል ለመጨረስ ኮፍያውን እና እኔ ውበቱን ሳይለቅ ግን ደግሞ እንደዚህ ቶሎ እንዲያልቅልኝ ነው ማለት ነው በዚህ በረጅሙ የምሰራው። ከፈለጋችሁ ግን እናንተ በዚህ ባጫጭሩም መጨረስ ትችላላችሁ። ተመሳሳይ አሰራር ይዛችሁ ማለት ነው፣ እንደ ፍላጎታችሁ ነው። አሁን ሁለት ሰርተናል። ሶስተኛ አራት አምስተኛ ውስጥ እንገባለን። አሁን ስድስተኛዋ ጋር ስንደርስ ሁለት ጊዜ ነው የምንሰራው ማለት ነው። ሁለት በዚህ አሰራር ከፈለጋችሁ ከመጀመሪያ ጀምሮ መስራት ይቻላል። እኔ ግን የላይኛው ጠበብ ሲል ስለምወደው ነው በዛ የጀመርኩት ማለት ነው። አሁንም ባለ አንድ 5 ጊዜ ጋር 2 ጊዜ ማለት ነው። አሁን እንደዚህ እየሰራችሁ ዙሪያ ሰርታችሁ ምልክቷ ጋር እንገናኛለን ማለት ነው።
ረሳውታል። 1 2 3 4 5 አሁን አምስተኛ ባለ አምስቱን ከሰራን በኋላ ከዚህ በኋላ አናሰፋም ማለት ነው። ኦኬ ከዚህ በኋላ ምንድነው የምንሰራው? ይሄንን ልጨርሰው። ከዚህ በኋላ ባለ አንድ እያደረግን ዝም ብለን መዞር ነው በቃ መዞር። ስለዚህ ስንት ዙር እንዞራለን? ቢያንስ 1 2 3 4 5 6 7 8 9 ቢያንስ 10 ዙር እንዞራለን ማለት ነው እዚህ ጋር እስክንደርስ ድረስ። ከዚህ እዚህ ጋር ከደረስን በኋላ ይሄኛው እንደዚህ ጥፍ እንዲል እንዴት እንደሚሰራ አሳያችኋለሁ ማለት ነው። ከዚያ ግን እናንተ ይሄኛውን ከዚህ በኋላ ባለ አንድ እያረጋችሁ እንደዚህ በቃ ዙሪያውን 10 ዙር ቢያንስ 10 ዙር መዞር ነው። እያያችሁ እየለካችሁ ልክ ጭንቅላታችሁ ላይ ፊት ሲሆን እስከ ግንባር ድረስ ድረስ ሲል ይሄ ማለት ነው። ግንባር ድረስ ሲደርስ የዛኔ ታቆማላችሁ። እኔ 10 ዙር ነው የምዞረው ከዚህ በኋላ 1 2 3 4 5 6 7 8 9 10 እንደዚህ ማድረግን መለካት እንችላለን። 9 ዙር ይበቃችኋል። ከዚህ በኋላ 9 ዙር ማለት ነው። አሁን አሳያችኋለሁ። ዝም ብለን አሁን ይሄንን እንደዚህ መስራት ነው ማለት ነው። እንደዚህ እየተሽከረከራችሁ ዙሪያውን ማስፋት አያስፈልግም። ከዚህ በኋላ እያንዳንዱ ጋር አንድ ጊዜ ብቻ ነው መግባት ያለባችሁ እንደዚህ ማለት ነው። አንድ ጊዜ ብቻ አያችሁት? ሶሪ አንድ ጊዜ ብቻ። ቀጣዩም ጋር አንድ ጊዜ እንደዚህ እያደረጋችሁ 9 ዙር ዞራችሁ እንገናኛለን ማለት ነው። እሺ ኦኬ አሁን ዞረን ተመልሰናል ማለት ነው። ስለዚህ ጭንቅላታችሁ ላይ ታስገቡትና ሰርታችሁ ዞራችሁ ስትደርሱ እዚህ ጋር ማለት ነው ልክ ግንባራችሁ ድረስ የሚደርስ ከሆነ ልክ እንደ ኮፍያ ስክት ሲል ግንባራችሁ ድረስ ደርሶ የዛኔ ታቆማላችሁ ማለት ነው። ከዛ ካቆማችሁ በኋላ ደግሞ እቺን እዚች ጋር ያለችውን ይሄንን ማለት ነው ኮፍያው የሰመር ኮፍያ እንዲሆን እቺ ምንድነው የምትባለው በአማርኛ? እቺን እንሰራለን ማለት ነው። ይሄኛው እንደዚህ አይነት ቅርጽ እንዲይዝ የምታረገው። ከዛ ደግሞ ልክ ስታረጉት ፀሐይ እንዲከልላችሁ ይሄኛውን እንሰራለን ማለት ነው። አሁን ይሄኛውን ታመጡና እንደዚህ አሁን የምንሰራው በዚችና በዚች ጋር ቀዳዳዎች አሉ። እዚህ ጋር ሁለቱ ቀዳዳዎች አሉ። 1 2 በመጀመሪያዋ ብቻ ነው የምንሰራው ማለት ነው። አያችሁት? በዚችኛዋ ብቻ ነው የምንሰራው ማለት ነው። ከዛ በፊት ግን ይሄን ታጥፉና እዚህ ውስጥ ታስገባላችሁ። ከዛ ይሄን ክራችሁን ታመጡና ሶስቱም ውስጥ እንደዚህ ማለት ነው። ከዛ እዛው ላይ አንድ ትደግማላችሁ። አሁንም እዛው ላይ አንድ ትደግማላችሁ እንደዚህ።
ከዚያም እያንዳንዱ ውስጥ ሁለት ሁለት እያስገባችሁ እዚህ ዙሪያ ድረስ ትመጣላችሁ ማለት ነው። ኦኬ ከዛ ምልክት እንዲሆናችሁ የመጀመሪያው ውስጥ አስገቡበት። አሁንም ታጥፋላችሁ እንደዚህ እዚህኛው ውስጥ ከዚያም ይሄን ማውጣት ከዚያም እንደገና እዛ ውስጥ መድገም። እያንዳንዱ ውስጥ ሁለት ሁለት ነው የምታስገቡት ማለት ነው። ከዛ ያያችሁት ያንን ቅርጽ እያያዘ ይመጣል ኦሬዲ። አሁን እንደዚህ እየሰራችሁ ዙሪያ ሰርተን እዚህ ጋር ስንደርስ እንገናኝ። ኦኬ አሁን እቺን አወጣታለሁ። እንግዲህ እንደምታዩት ኦሬዲ ያንን መልኩን እየያዘ ነው፣ የኮፍያውን መልክ እዚህ ጋር ማለት ነው። ከዚያ ግን ቢያንስ 3 ጊዜ መዞር አለብን። ምክንያቱም እንደዚህ አንድ ብቻ ከሆነ ያጥራል። ስለዚህ አሁን ልክ እንዳደረግነው ተመሳሳይ ነገር እዚች ጋር ከፈለጋችሁ ስትመለሱ ምልክቷን እንድታውቋት እያንዳንዱ ጋር አንድ እያስገባን ዙሪያ እንመለሳለን ማለት ነው። ከዚያም በኋላ ሁለተኛ ዙር ከዞርን በኋላ ደግሞ አሁንም እንደገና ሶስተኛ ዙር እንዞራለን ማለት ነው። ከፈለጋችሁ 4 ማድረግ ትችላላችሁ እናንተ ምን ያህል ሲረዝም እንደምትወዱት አይታችሁ እየለካችሁ ማለት ነው። እኔ ግን 3 ጊዜ ብቻ ነው የምዞረው። ለማንኛውም አሁን 2 ዙር ዞረን ተመልሰን እንገናኝ። አሁን ላሳያችሁ ምን እንደምናደርግ። እዚች ጋር አንድ እያንዳንዱ ጋር አንድ ብቻ ነው እሺ የምታስገቡት። ከዚህ በኋላ ቀጣዩም ጋር አንድ፣ እዚች ጋር አንድ፣ እያንዳንዷ ላይ አንድ ነው የምታስገቡት። ከዚያም ስታስገቡ ደግሞ እዚችኛዋ ውስጥ ነው እንጂ ሁለቱም ላይ አይደለም። እሺ ያ ማለት እንደዚህ ነው የምታስገቡት ሁሉም ላይ እንደዚህ። ኦኬ ከርፈፍ የሚለውን ምልክት እንዲያሳይ ይረዳናል ማለት ነው። አሁን ዞረን እንገናኝ። ኦኬ አሁን 3 ዙር ዞረን ተመልሰናል ማለት ነው። ስለዚህ እንደዚህ አይነት ሼፕ ይመጣል ልክ እንደዛ ስታረጉ። አሁን መጨረሻ ላይ እንዴት አድርገን እንደምንዘጋት አሳያችኋለሁ ማለት ነው። አሁን ይሄኛውን ማንሳት እንችላለን ምልክታችንን። ኦኬ ሶ አሁን እነዚህ የመጨረሻዎቹን ዙሮች ተመሳሳይ እንዲሆንና አሁን በዚህኛው ቅድም በሰራንበት ከቀጠልን ተመሳሳይ አይሆንም ማለት ጽድት አይልም። ስለዚህ ምን እናደርጋለን? እቺ አሁን ያወጣንባት እዚች ጋር ነች አይደለ? ኦኬ አሁን እቺ ያወጣንባት ነች ምልክቷን ማለት ነው። እዛ ጋር ስትደርሱ እንደዚህ ማጠፉን ትተውትና ሶሪ እዚህ ጋር ተሳስቻለሁ ይቅርታ። በዚች ውስጥ ነው ማስገባው። አሁን ማጠፉን ትተውትና ቀጥታ እንደዚህ ትገባላችሁ። ኦኬ
ማጠፉን ትተውትና ቀጥታ ትገቡና ይሄን ክራችሁን አውጥታችሁ አንድ ትሰራላችሁ እንደዚህ ማለት ነው። ቀጣይም ጋር እንደዛው ተመሳሳይ አሁንም ከዚያ ቀጥሎ ያለው ጋር ደግሞ ታስገቡና በሁለቱም መሃል እንደዚህ ታስገቡና ይሄን ክራችሁን አውጥታችሁ ከዚያ ይሄኛውን እንደዚህ ታስገባላችሁ ማለት ነው። አሁንም ቀጥሎ ያለው ጋር ተመሳሳይ ታወጣላችሁ። ያወጣችሁትን እዚህ እንደዚህ ታስገባላችሁ ማለት ነው። ኦኬ። ከዚያ አንድ ትጨምሩበታላችሁ እንደዚህ። ከዚያ በኋላ ክራችሁን ትቆርጣላችሁ። ከዚያ እቺን ማውጣት ነው እንደዚህ። እንደዚያ ስታደርጉ እንደዚህ ይሆናል ማለት ነው። አሁን አልቋል። አያችሁት? ዩኒፎርም ሆኖ ተስተካከለ ኮፍያ፣ የሚያምር ኮፍያ ይሆናል እና ከዚህኛው ጋር ተመሳሳይ ነው ማለት ነው እንደዚህ። ስለዚህ ኮፍያ እኔ በዚህ መልኩ ሰራለሁ። ሌላም አይነት የአሰራር ስታይሎች አሉኝ። ይሄኛው ግን ቀላሉ ለጀማሪዎች የሚሆነው ቀላሉ ይሄኛው ነው። በሚቀጥለው ደግሞ ሌላኛውን የአሰራር ስታይል ይዤላችሁ እመጣለሁ። አሁን ግን ለለማጆች የሚሆነው ለእናንተ እንዲመቻችሁ ብዬ የሰራሁት ይሄንን ነው ማለት ነው። እነዚህ ኮፍያዎች ለሰመር በጣም ቆንጆ ናቸው። እንደገና ይሄኛው ማቴሪያል የሚጠቀመው ኮተን እና አክሪሊክ ሚክስ ነው። አይኮሰኩስም፣ ለሰመርም ቆንጆ ነው። ውል ከሆነ ግን ውል ለእንደዚህ አይነት ኮፍያ አይሆንም። ውል የሚሆነው ቆንጆ የሚሆነው ለክረምት ቢኒ ለሚባለው ነው። በሚቀጥለው ደግሞ በዚሁ አይነት አሰራር ለጀማሪዎች በሚሆን ቢኒ ኮፍያ ወይም ይሄ የክረምት ኮፍያ እንዴት እንደሚሰራ አሳያችኋለሁ ማለት ነው። ለዛሬ ግን ይሄ በቃናል። በጣም አመሰግናለሁኝ። መልካም ቀን ይሁንላችሁ። አብራችሁን ስለቆያችሁ አመሰግናለሁ። ላይክ፣ ሰብስክራይብ ስላደረጋችሁልኝ እግዚአብሔር ይስጥልኝ። አመሰግናለሁ። መልካም ቀን ይሁንላችሁ።